አሳዛኝ ግን ደግሞ እውነተኛ ታሪክ። አንድ ቀን እሳትን ጠየቅኩት። እሳት ጠንካራው አንተ ነህ? እኔ አይደለሁም፣ ጠንካራው ውሃ ነው አለ። ሲነካኝ ያዳፍነኛል አለ። ውሃ ጠንካራው ነኝ ትላለህ? እኔ አይደለሁም፣ ጠንካራ ፀሐይ ናት አለ። ስትወጣብኝ ወደ ትነት እቀየራለሁ አለ። ፀሐይስ አንቺ ጠንካራዋ ነሽ? እኔ አይደለሁም፣ ጠንካራ ደመና ነው። ምክንያቱም መሬትን ይከልላታል፣ ይሸፍነኛል። ደመና ስትጠይቀው ደግሞ ጠንካራው ንፋስ ነው፣ እኔ አይደለሁም፣ የፈለገበት ቦታ ያደርሰኛል አለ። እኔ አይደለሁም፣ ወስዶ የፈለገበት ቦታ ያስቀምጠኛል አለ። ንፋስን ስንጠይቀው ጠንካራው አንተ ነህ ስንለው ጠንካራው እኔ አይደለሁም፣ ጠንካራው ተራራ ነው፣ ሄጄ ስጋጨው እበተናለሁ። ስለዚህ ጠንካራው ተራራ ነው አለ። ተራራን አንተ ጠንካራ ነህ ስንለው ተራራው ጠንካራ እኔ አይደለሁም፣ ጠንካራው ሰው ነው፣ ተጽዕኖ ይፈጥርብኛል፣ ሲፈልግ ያጠፋኛል አለ። ሰው ሆይ ጠንካራው አንተ ነህ፣ እኔ አይደለሁም። ጠንካራው ሞት ነው። ማንኛውም ሰው ከሞት አያመልጥም። ሞትን ደግሞ አንተስ ጠንካራው ነህ ትላለህ? አይ እኔ አይደለሁም። ለዘመናት እኔ ብቻ ጠንካራ ነኝ ብዬ አምን ነበር። ዕለታት አንድ ቀን ግን አንድ ሰው ገደልኩኝ። እሱም ከ3 ቀን በኋላ ተነሳ። ከዚያን ጊዜ ጀምሮ አሸንፌው አላውቅም። ይህም ሰው ኢየሱስ ክርስቶስ ይባላል። ሞትን አሸንፎ ተነስቷል። እርሱ ሞትን ድል የነሳና ያሸነፈ የአሸናፊዎች አሸናፊ ነው። ወንድሞቼና እህቶቼ በኢየሱስ ክርስቶስ እመኑ። በእርሱ ተስፋ አይቆረጥም። አሸናፊ ነው። አሸናፊ ያደርጋችኋል።